አያችሁ ኢየሱስ ክርስቶስ 18 ዓመት የት ነበረ የሚለውን ሐዲስ ኪዳን አይመልስም። አየህ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ስንዶዋ ሙሉዋ ቤተክርስቲያን ዘንካታዋ ቤተክርስቲያን ይሄ ግን የተትረፈረፈ መረጃ አላት። ይክበር ይመስገን እግዚአብሔር እሷ ልጅ አደረገና ታምረ ኢየሱስ በሚባለው በሌሎች መጻሕፍት 18 ዓመት የት ነበረ የሚለውን መነሻ ይዘው ነው ከወንጌላን እንተው ዝም ብሎ ፈጥረው ልቦለድ አይደለም የተጻፈው። እንዘይት እዘዝ ላዝማዲው ለናቱ እየታዘዘ የሚለውን ይሄ ሲዘረዘር 18 ምክንያቱም ይሄ 18 ዓመት የት እንደነበረ ማወቅ የሚጠቅመው የኋላ ዘመን በዚህ በሁለተኛው በሶስተኛው ክፍለ ዘመን የተነሱ አንዳንድ ሰዎች ምን ብለዋል 18 ዓመት ጠፍቶ የነበረው ህንድ ወርዶ ግብጽ ወርዶ ሌላ ነገር እየተማረ ቆይቶ ነው እዛ ሲማር ቆይቶ ነው መጥቶ አይናበራው ለምጻለጻው የምታስ ያሳየ ነበረው የግሪክ የህንድን ምታት ተምሮ ነው ብሎ የጻፉ ሰዎች አሉ። እንደው ጆሮአችሁን ስላቆሸሽኩት በጣም ይቅርታ አድርጉ። ኩክ ማውጫ በኋላ በስመ አብ ብላችሁ ጆሮአችሁን ጥረጉት። እንደው ለመረጃ ነው ነገርኳችሁ። አሁን ማወቅ አለብን አለ። አሁን በስንት ዓመቱ ነው የተጠመቀው ክርስቶስ? በ30 ዓመቱ። ወንጌል የሚነግረን ስንት ጊዜ እድሜውን ነግሮና ብያችኋለሁ። አቤት ስለ ክርስቶስ ቁጥሮች ተጠቅሰዋል። በ40 ቀኑ የት ሄደ ብለናል? ቤተ መቅደስ አይደለም? በ12 ዓመት ቤተ መቅደስ። እንግዲህ ከ12 ዓመት እስከ 30 ስንት ትርፍ አለ ብለናል? 18 ዓመት የት ነበረ? ቅድም እንደተናገርኩት እንዘይት እዘዝ ላዝማዲው ባል ለዘመዶቹ የታዘዘ ባለው መሰረት በዮሴፍ ቤት እንጨት እየጠረበ አባቱ የሚሰራውን ስራ እየሰራ አባቱ ጸራቢ ሰማያት ወምድር ነበረ። እሱም የጠራቢ ልጅ ነው። ጠራቢ አባቱም እሱም ራሱ ጠራቢ ነው አለ ሊቁ ሲያመሰጥር። ምን አለ ደግሞ እንደ ሰማይን ከመጥረብ ምድርን ከመጥረብ ፀሐይ ጨረቃ ከዋክብን ጠርቦ ከመዘርጋት የበለጠ ዋናው ጠራቢ ራሱ እግዚአብሔር አይደለም ማለት ሊቁ ደግሞ ሲያመሰጥር ይሄን እና ዙሮ ኢየሱስ ክርስቶስ በ30 ዓመት ከተጠመቀና ስራ ከጀመረ በኋላ 3 ስራ ሰጥቶ በዮርዳኖስ ከተጠመቀ በኋላ በቤተ ክርስቲያናችን ዘመነ አስተርእዮ የሚባለው አጠቃላይ ሐዲስ ኪዳን ብቻ አይደለም። እንግዲህ ሊቃውንት የድጓ መምህራን ያውቁታል። ከጥር 10 በኋላ ያለው ነው ክርስቶስ ተጠምቆ በጋድ የታየበት በጋድ ያስተማረ በጋድ ታምር ያደረገበት አስተርእዮ ይባላል። እንግዲህ ከተገለጠ ወደ 3 ስራ አንደኛ ታምር አድርጓል፣ ሁለተኛ ትምህርት አስተምሯል፣ ሶስተኛ ምግባር ትሩፍ በጎ ስራ ሰርቷል። እና እንዲያውም እኔ ብዙ ጊዜ እናገራለሁ አሁን በፕሮቴስታንቱም በእኛም ቤተክርስቲያን እናጠምቃለን የሚሉ ወንድሞቻችን አባቶቻችን በእውነቱ ድለኞች ናቸው። በእውነቱ ይሄ ኑሮ ሳት በሆነበት ጊዜ ሰውን እያጠመቁ ገብቷቸዋል። አሁን ይሄን ባብራራ እዚህ ውስጥ ለጥምቀት ቀጠሮ ያዘው ሰው ስላለ አፈር ያስበላህ ነው የሚለኝ ባሉኝ እኔ ምን ቸገረኝ? እኔ ደሞዜን አትቆርጡብኝ እናንተ። እና ዙሮ ግን ክርስቶስ ያደረገውን ታምር ልንገራችሁ እስቲ በመልእክት ሳሳያችሁ ንገሩኝ እስኪ እናንተ። አረ እናንተ ጆሮአችሁ ሊከዳችሁ ይችላል። ምልክት ያዙ። መጡኛ ማይናችን የከዳን ድንገት ነው እንዴ? እሺ ምንድነው ይሄ? ምን እያሳያችሁ ነው እንዴ? ይሄው እንደዚህ ሆድ ነው አይደል? ይሄ እንደዚህ ሆዷ ምን የሆነውን ሆዱ የተነፋውን የሚለለ መጽሐፍ ላይ እንዴ ሆዱ የተነፋውን ማለት እኮ ነው። አሁን ክርስቶስ ያደረገው ተአምር 20-30 አይነት ነው። ዛሬ ግን እንደው እስቲ የፓስተሮችንም ዩቲዩብ ግቡና ይው የኛንም ተመልከቱ። ክርስቶስ ካደረጋቸው 10-15 ተአምራት ትኩረት ተሰጥቶት የሚሰራበት የቱ ነው? ሰይጣን ማውጣት። ለምንድን ነው እሱ ላይ የተተኮረው ሲባል የሚታይ ነገር የለም። አይን አብራ ከሆነ ይሄው አለው፣ ምላስ ከተሆነ ኮልታፎች አሉ፣ የጎበጠ በየመንደሩ ሞልቷል። ጀግና ማለት ለምሳሌ አንዱ ጎንደር ላይ በጦርነት እግሩ ተቆርጦ ቢመጣና እዚህ ተአምር ይደረግበት ተነስ ሲባል በተአምራት የሌለው ግን ሲቀጠልለት ነው። ይሄንን እኔ በእኛም ማጥማቂዎች በየትም ቦታ ይሄን ካደረገ እኔ ሃይማኖቴን በዛ አለካም። እኔ እግር ቀጠለ ነፍስ ቀጠለ ሲጉዳይ አይደለም ለተአምር አይደለም። ግን ይገርመኛል ሃይማኖትን እንኳን እንትን ባለ ግን ይገርመኛል። እና ክርስቶስ 3 ነገር ሰርቷል። ተአምር አድርጓል፣ ትምህርት አስተምሯል፣ በጎ ስራ ሰርቷል። አሁን ማዕደ ጥብርያዶስ ማለት
ኢየሱስ ክርስቶስ 3 ዓመት ከ3 ወር ነው የቆየው በምድር ላይ ብያቸዋለሁ እያስተማረ አጠቃላይ 33 ነው ተገልጦ እያስተማረ ግን ህዝብ እያየው ስንት ወር ነው ስንት ዓመት ነው 3 ዓመት ነው ከተአምራቱ አንዱ እንጀራ ያበረከተበት ነው 2 ዓሳና 5 እንጀራ ባርኮ 5000 ሰው መግቧል ስንት ዓሳ 2 ዓሳ እንጀራውስ 5 እንጀራ የተመገበውስ 5000 ህዝብ እንደው መጽሐፍ ቅዱስ ላይ ይቅርታ መቼም ሴቶች ኩል ናቸው እኔ ታንሳላችሁ ያላቀም ግን ዘንበለ አንስት ወደቅ ነው የሚል መጽሐፉ 5000 ሰው የተቆጠረው ወንዱ ነው ምክንያት ሴቶች ምግብ አይደፍሩም ነው እንግዲህ እኛ ትርጓሜም ሊቃውንት ለምን ህፃናትና ሴቶች አልተቆጠሩም ሲባል ህፃናት ከሚበሉት ይልቅ የሚያበላሹት ይበልጣልና አይቆጠርም ሴቶች ደግሞ እያፈሩ ወንድ ፊት ስለማይበሉ ነው ተብሏል ዛሬ ብዙ እህቶቻችን ነፃ ወጥተዋል በየሆቴሉ እየገቡ ይበላሉ ይሄ ጀግንነት ነው ደግ አድርጋቸዋል ማን ከማን ያንሳ እና በወንጌል ላይ ግን እንደዛ ነው የሚለው እና ኢየሱስ ክርስቶስ 5 የሚገርመው 5000 ሰው ከበላ በኋላ ስንት ቅርጫት ተነሳ ይላል 12 ቅርጫት ተነሳ የተትረፈረፈ ተአምር ማለት ነው በጣም የሚገርመው ግን ይሄንን ተአምር ከ2 ጊዜ በላይ አላደረገም ክርስቶስ ስንት ረሃብተኛ ባለበት ሀገር እኔ አሁን በእውነቱ እንደው ክርስቶስ ካደረጋቸው ተአምራው የትኛው ይደገም ቢሉኝ አሁን የእንጀራው ነው ምለው እናንተም ያለው የምትሉት እንደው ስፒከር ስላልተሰጣችሁ ነው እንጂ አይሁድም ይደገምልኝ ያሉት እሱ ነው ይገርማቸዋል ሌላው አይነ ቢበራ እኔ ምን አገባኝ የራሱ ነው አሉ ጆሮ ቢከፈት ምን አገባኝ አይመለከተንም አሉ እንጀራው ግን የማይበር ስለሆነ አበርክትልና እናነግሳለን ሁሉ ብለው ነበር ሰዎች ክፉ ስለሆኑ እኛም ዛሬ የሚያበረክትልን ብናገኝ ደስታውን አንችለውም ነበር እኔ ባለፈው አንድ ፓስተር ውሃውን ወይን አደርጋለሁ ብሎ ሲዳከም አሁን አዲስ አበባ ሰው ችግሩ ውሃ ነው ወይኑን ውሃ የሚያደርግለት እንጂ የቸገረው ውሃውን ወይን የሚያደርግ አይደለም ክርስቶስን ቢመጣ ዘር ውሃውን ወይን አያደርግም ውሃ ያፈልቃል እንጂ ብዙ ችግር ያለብን የውሃ ነውና ዙሮ ማዕደ ጥብርያዶስ ማለት ያ ህዝብ የበላበት ብዙ ህዝብ የበላበት የተትረፈረፈ ተአምር ነው ዛሬ እንደገና ክርስቶስ ደግሞ በዛው በትምርቱ መጨረሻ ሊሰቀል ደግሞ ሐሙስ ሊሰቀል ዓርብ ማታ ነው ሌላ ማዕድ ዘርግቷል በጸሎት ሐሙስ ማታ የሐዋርያትን እግር ካጠበ በኋላ ማዕድ ተዘጋጅቷል አይደለም ክርስቶስ 2 ጊዜ ማዕድ አድርጓል የጥብርያዶስ ማዕድ ጥብርያዶስ አንዱ ነው ማዕድ ቤተ አልዓዛር በአልዓዛር ቤት የተዘጋጀው ማዕድ ደግሞ ሁለተኛው ማዕድ ነውና የጸሎት ሐሙስ ማታው ጥንቃቄ የተደረገበት ነው ቤት ተጠርጎ ተወልሎ ተጋርዶ ተጊጦ ማዕዱን የተሳተፉት 12 ሰዎች ናቸው የተመጠኑ ሰዎች ናቸው እግራቸውን ታጥበው ተምረው በጥንቃቄ ነው ምክንያቱም የሐሙስ ማታው ስጋ ወደሙ ነው የጥብርያዶስ ነው ምግበ ስጋ ነው ለጥብርያዶስ ሰው አልተመረጠበት መንገደኛው ሁሉ በልቶታል እጁን ይታጠብ አይታጠብ እሱ ጉዳዩ አይደለም የተአምራ ጉዳይ ስለሆነ ያን እንግዲህ ቤተክርስቲያን ሁለቱም አላት ጥብርያዶስም አላት ደጀ ሰላም ታውቃላችሁ እስኪ ሴቶቹ ንገሩ ደጀ ሰላም የሚያቅሰው እንዴ ደጀ ሰላም ታውቃላችሁ ምንድነው የት ነው ያለው ምን ይደረግበታል አቤት ካህናት የሚመገቡበት ደጀ ሰላም ይባላል ካህናት የሚመገቡበት እናንተ እንጀራውን ወጡን ዳቦውን ጠላውን ይዛችሁ መጣችሁ እዛ ደጀ ሰላም ይበላል አይደለም በነገራችን ላይ እኔ እንደው እንደቀላል ነገር ሊታይ አይገባም ሰዎች ስለ ጮሁ ስለ ደነፉ ያ መቅረት የለበትም ምክንያቱም ያ ደጀ ሰላም የድጓ መምህራን ያቋቋም መምህራን የመጻሕፍት መምህራን ሊቃውንት የተመረጡት ደጀ ሰላም ከደጀ ሰላም ፍርፋሪ በልተው ነው ሁለተኛ ደግሞ የጸሎት ሐሙስ ማታው ደግሞ ቤተልሔም አለ ቤተልሔም ታውቃላችሁ አይደል ቤተልሔም የክርስቶስ ስጋውን ደሙን የምናዘጋጅበት ቦታ ማለት ነው ጥብርያ ደጀ ሰላሙ የጥብርያዶስ ምሳሌ ማንንም ገብቶ የሚበላበት ማለት ነው ቤተልሔሙ ደግሞ የጸሎት ሐሙሱ ማታ የተመረጡ ንስሐ የገቡ በንስሐ የታጠቡ ሰዎች የሚበሉበት ስጋውን የሚበሉበት የሚዘጋጁበት ቦታ ማለት ነውና እንግዲህ ምእመናን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሁሉ ጊዜ እንደምንለው ነው የሞላች ቤተክርስቲያን ናት ጥብርያዶስንም የቤተ አልዓዛሩንም ሁሉንም አሟልታ ያዘች ናት ይሄ በብሉይ ተነስታ በሐዲስ አልፋ መንግስተ ሰማያት የምትደርስ ቤተክርስቲያን ናት ብሉይን ከሐዲስ ሐዲስን ከነፍስ ነፍስን ከክርስቶስ ማጣበቅ የምትችል የንባብና የትርጓሜ የምስጢርና የኃይለ ቃል ቤተክርስቲያን ናት ሊቃውንት የነበሯት ያሏት ቤተክርስቲያን ናትና ተሰፍራ ተቆጥራ ተለክታ ተሰምራ የተሰራች ጥንቅቅ ብላ ያለቀች
ማንም ጳጳስ ተነስቶ የግላሰውን የማይጨምርባት ማንም መጋቢ ሐዲስ መጋቢ ብሎ የሚል የግላስ የማይደፋባት የማይጨምርባት የማይቀንስባት የማያጠባት የማያሰፋት ጥንቅቅ ብላ ተሰርታ ያለቀች ቤተክርስቲያን ህንጻውን ይያልኳቸው ብዙ ያላለቀ ህንጻ ስላለ ምን ነው ያለ እንዳት እሱን አይደለም እሱ ህንጻው ሊያልቅም ይችላል እሱ የኛ ጉዳይ አይደለም እሱ ቤተክርስቲያን ስርዓቷን ትውፊቷን ባህሏን ነው ትምርቷን ነው ይያልን ያላችሁና እንግዲህ ቤተክርስቲያን ይሄን እንድታስቀጥል ቤተክርስቲያን መሰራት አለበት ቤተክርስቲያን እንድትሰራ ደግሞ ገንዘብ ስጡ